ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበት። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበት በችሎታው፣ በአርት ችሎታው። እነዚህ ድምጾች ላለፉት ቀናቶች በተደጋጋሚ በማህበራዊ ሚዲያው ሲሰሙ የቆዩ ሲሆን እኛም ይህንን ብዙዎች ከተለያየ ጎራ በመሆን አብዛኛው በአድናቆትና የተወሰኑት በተቃርኖ ያነሱትን የቴዲ አፍሮ ወይም በሙሉ ስሙ የቴዎድሮስ ካሳሁን አዲስ አልበም መውጣት ጋር ተያይዘው የተነሱትን ውዝግቦች በማስረጃና ድንቅ በሆነ አቀራረብ ይዘንላችሁ ቀርበናል። አብራችሁን ቆዩ። ቴዲ አፍሮ በሐምሌ 7 1968 ዓ.ም አዲስ አበባ ውስጥ ሲሆን የተወለደው አሁን ላይ 49 ዓመቱ ነው። ቴዲ አፍሮ ባለትዳርና የአራት ልጆች አባት ሲሆን የትዳር አጋሩም ታዋቂዋ አርቲስትና ሞዴል አምለሰት ሙጬ ነች። ቴዲ አፍሮ ወደ ሙዚቃ ህይወት የገባው ግጥሞችና ዜማዎችን ለታዋቂ አርቲስቶች በመስራት ሲሆን የመጀመሪያ አልበሙን አቡጊዳ በሚል ስያሜ በ1994 እንደ ኢትዮጵያ አቆጣጠር ለህዝብ ያቀረበ ሲሆን በዚህ አልበም እጅግ ከፍተኛ የሆነ የህዝብ ተቀባይነት፣ አድናቆትና ፍቅርን አትርፎበታል። ታዲያ የዚህ ሁሉ ማህበራዊ ሚዲያ ውዝግብ ምንድነው ብለን ያነሳን እንደሆነ ኢቶሪካ የሚለው የቴዲ አፍሮ አዲስ አልበም ሆኖ እናገኘዋለን። ቴዲ አፍሮ ከ3 ዓመት በላይ ፈጅቷል የተባለውንና በ18 ዘፈኖች የተዋቀረውን አልበም ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ያስመርቃል ተብሎ በጉጉት እየተጠበቀ ባለበት በዚህ ጊዜ እየተፈጠሩ ያሉ ጉዳዮች ነገሩን አሳሳቢ አድርገውታል። ሰበር አሁን የገባም ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። ትላንትና ማክሰኞ ሚያዝያ 6 ከአርቲስት ቲቪ ጋር ይሰጣል ተብሎ የተጠበቀው ጋዜጣዊ መግለጫ መቅረቱና ከሰዋስው መልቲሚዲያ ጋር የነበረው የአልበም ሽያጭ ስምምነት መፍረስ ጋር ተያይዞ አልበሙ ይወጣል ወይስ ይቀራል የሚል ከፍተኛ ስጋት በአድናቂዎቹ ዘንድ እንዲፈጠር ሆኗል። የአርቲስት ቴዲ አፍሮ ሙዚቃ ከመለቀቁ ከቀናት በፊት አርቲስት ካሙዙ ካሳ እና ረዳት ፕሮፌሰር ነብዩ ባዩ በማህበራዊ ሚዲያ ያጋሩት ሀሳብ ብዙዎች ለአርቲስት ቴዲ አፍሮ የተጻፈ ነው በማለት ሲሞግቱ ሰምተናቸዋል። ምንድነው ቴዲ አፍሮ አልበም ለቃለው አለ እንጂ ሚሳኤል ተኩሳለው አላለም አይደል እንዴ? እንዳለ ከቱባ ባለስልጣን አንስቶ እስከ ተርታ ጀማሪ ፖለቲከኛ ድረስ አንድ አይነት ቃል የሆነ አቅጣጫ ተሰጥቷቸው ነው የሚመስለው። አንድ አይነት ቃል ተጠቅሞ ለማጥቃት አናጋሪ አይጠፋምና የዚህ ረዳት ፕሮፌሰር ነው መሰለኝ ያው በሚዲያ ያውቀው ነበር። አንድ አርቲስት ሞቶ አብረን በስልክ አውርተናል። ዞሮ የተናገረው ነገር ትንሽ ስለገረመኝ ነው። የቴዲ ዘፈን መውጣቱን ተከትሎ እንደሚወጣ ስላወቀ አሁን ሰው ከትንሳኤ አልፎ ያንተን ዘፈን ነው ያንቺን ዘፈን ያዳምጣል የሚል አሽሙራዊ ንግግር ነው የተናገረው። ፈርሰፎል የቴዎድሮስ ዘፈን አይደለም፣ ታሪክ ነው። እኛም ቴዲ አፍሮ ይህን ያህል በሰው ልብ ውስጥ ጠልቆ እንዲገባ ያደረገው ምንድን ነው ብለን እንጠይቃለን። ቴዲ አፍሮ ይህንን ስምና ዝና በጠንካራ መሰረት ላይ እንዲገነባ ካስቻለው ነገሮች የመጀመሪያው የህዝብ ፍቅር ሲሆን ይህንንም ለመጀመሪያ ጊዜ የታየው በያስተሰርያል አልበሙ ላይ ያስተሰርያል በሚለው ዘፈኑ ነው። በዚህ ዘፈን ላይ በጊዜው የነበረውን አገዛዝ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውን ተቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ በማለት በድፍረት በመናገር ከፍተኛ አድናቆትን አትርፏል። በዘመነ ኢህአዴግ ጊዜ በ17 መርፌ በጠቀመ ቁምጣ ብሎ ዘፍኗል። ማንም ባልደፈረበት ጊዜ ኢህአዴግን ለመተቸት መሀል አዲስ አበባ ላይ ተቀምጦ ለመተቸት በሚፈራበት ዘመን በ17 መርፌ ብሏል። በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ ይህንን አልበም ባወጣ በአመቱ ሰው በመኪና ገጭተሃል በሚል ክስ ለ3 ዓመት እስር ቤት ቆይቶ በአመክሮ ተፈቷል። ቴዲ አፍሮ በየሚዲያው የማይገኝ እጅግ ውስንና ቁጥብ የሆነ ማህበራዊ ህይወት ያለው የኦርቶዶክስ እምነት ተከታይ ቢሆንም ለክርስቲያኖችም ለሙስሊሞችም በየበዓላቱ እንኳን አደረሳችሁ የሚል በየትኛውም የፖለቲካ ፓርቲ ገብቶ የማያሽቃበጥና በድፍረት ያመነበትና የተሰማውን የሚናገር አርቲስት ነው። ቴዲ አፍሮ በየጊዜው በሚያወጣው አልበም ውስጥ አነጋጋሪና ሪከርድ የሚሰብሩ ዘፈኖች የማይጠፉ ሲሆን በተለይ ስለ ኢትዮጵያዊነትና ኢትዮጵያን ስለመሩ ነገስታት በድፍረትና በሚደነቅ መልእክት አዘል ግጥሞቹ መስፈኑ ብዙ ኢትዮጵያውያን ልብ ውስጥ ጠልቆ እንዲገባ አስችሎታል።
ይህንን መልእክት የማይወዱና ኢትዮጵያ ስሟ ሲነሳ ብርክ የሚይዛቸው አንዳንድ ግለሰቦች አርቲስቱን አብዝተው ሲተቹ ይደመጣሉ። እስኪ እኛም ቴዲ አፍሮ ከሰጠው ጋዜጣዊ መግለጫ ላይ የተወሰነ ሰምተን እንመለስ። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰው ወዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው። ከምንም በላይ አንድ ህዝብ እንደ አገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደለም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም። እዚህ ቦታ ላይ ቴዲ አፍሮ 1.9 ሚሊዮን ተከታይ ያለው የፌስቡክ ገጽና 1.3 ሚሊዮን ተከታይ ያለው የዩቲዩብ አካውንት አለው። አርቲስቱ ሙዚቃውን በዩቲዩብ ለቃለው ማለቱን ተከትሎ አድናቂዎቹ በዚህ ሰዓት ይህንን አካውንት በ2-3 እጥፍ በማሳደግ የአርቲስቱን ተጠቃሚነት ለመጨመር ከፍተኛ ረብርብ በማድረግ ላይ ይገኛሉ። የአርቲስቱ አዲስ ዘፈን ኢቶሪካ ነገ ከቀኑ 8 ሰዓት የሚለቀቅ ሲሆን ዓለም አቀፍ ሪከርዶችን ጭምር እንዲሰባብር ቻሌንጅ ለማስጀመር እየተዘጋጁ እንደሆነ አድናቂዎቹ በብዙ የዩቲዩብ አካውንቶቻቸው በሚሰሯቸው ሙዚቃዎች እየተናገሩ ይገኛል። እኛም የዚህን ውዝግብ እንዴት ያዩታል እያል በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ በማድረግ ቤተሰብ ይሁኑ እንለውጣለን። ሰላም ይቆዩ። What you need, but